ሰላም የኢትዮላል ቤተሰቦች ተመልካቾች ወዳጆች እንዴት ናችሁ? ሳየ ነኝ። ዛሬም በሌላ ስራ መጥቻለሁ። ዛሬ ደግሞ ላሳያችሁ የመጣሁት እዚህ ላይ እንደምታዩት ቆንጆ አምባሻ ጋግሬ ላሳያችሁ ነው የመጣሁት። የጋገርኩት በኦቨን አይደለም፣ በእንጀራ ምጣድም አይደለም፣ በመጥበሻ ነው የጋገርኩት። በመጥበሻ በቀላሉ እንደዚህ የሚያምር አምባሻ በአጭር ሰዓት ውስጥ ጋግረን መመገብ እንዴት እንደምንችል ላሳያችሁ ነው የመጣሁት። ለዚህም የሚያስፈልጉኝን ግብአቶችን እዚህ አቅርቤያለሁ። እዚህ ላይ ጎድጓዳ ሳህን ለማውኪያ የሚሆነኝ አቅርቤያለሁ። ይሄኛው ቤኪንግ ፓውደር፣ እርሾ፣ ጨውና ስኳር ነው። ያው የሚያስፈልገኝን ያክል እንደ ዱቄቴ መጠን ነው ያቀረብኩት። ለብ ያለ ውሃ አለኝ እዚህ። በለብ ያለው ውሃ በዚህ በጥብጬ እንደዚህ ቀላቀለውና አቆየዋለሁ ለ5 ደቂቃ ያክል ኩፍ እስከሚልልኝ ድረስ። ኩፍ ስልልኝ ተመልሰን እንገናኛለን። አብራችሁን ቆዩ። ይሄው እንግዲህ ኩፍ ብሎልኛል። ከዚህ በኋላ ዘይት አደርግበታለሁ። ዘይቱን አድርጌ ዳቦ ዱቄቴን ጨምርና አወካዋለሁ ማለት ነው። ያው የጨመርኳቸው ነገሮች እንደ ዱቄታችን መጠን ነው። የምጠቀመው ዱቄት አነስ ያለ ወይም በዛ ያለ ሊሆን ይችላል። እናንተ የምትጠቀሙትም ያው እንዳጠቃቀማችሁ ሁሉን ነገር መመጠን ይቻላል። ይሄ እንደዚህ ከቀላቀልኩት በኋላ በእጄ ነው የማወካው። እሽት አድርጌ ያው ሁሉ ጊዜ ዳቦ እንደማወካው ሁሉ ጊዜ እንደምላችሁ ዳቦ ቆንጆ የሚሆነው በደንብ እሽት አድርገን እጄን ታጥቤያለሁኝ። እሽት አድርገን በደንብ ስናወካው ዳቦአችን ቆንጆ ይሆንልናል። ለፍስግ መጾም የማትጾሙ ወተትን ብታደርጉበት ቆንጆ ነው። ወተት ለዳቦ ቆንጆ ያደርጋል። እኔ ግን በውሃ ብቻ ነው መጠቀም የፈለኩት። በዚህ መልኩ እንደዚህ ሽት አድርጌ አውክቸዋለሁ። ከዚህ በኋላ ይሄን ገጥሜ ኩፍ እስከሚልልኝ ድረስ ከአንድ ሰዓት ተኩል እስከ 2 ሰዓት ባለው ኩፍ ይላል። ይሄው ኩፍ ብሏልኝ። እቃው ላይ ሙልት ብሎ መጥቷል። በደንብ ነው ኩፍ ያለው። ይሄው እንደምታዩት ነው። ይሄኛውን እንግዲህ እዚህ ላይ አድርጌ እንደዚህ ከፋፍዬ ለአንዴ ይበዛል። መጥበሻ እንደምታዩት ለዚህ መጥበሻ ይሄ ይበዛል እና የሚበቃኝን ያክል ከፋፍለዋለሁ። 3 ቦታ እንደዚህ ከፍለዋለሁ። 3 አምባሻ ይሆነኛል ማለት ነው። ይሄ 3 የመጥበሻ አምባሻ ይሆነኛል። እንግዲህ እሱን እንዴት እንደምጋግረው አሳያችኋለሁ። ሊጡ ከበዛ ወደ ላይ ሊመጣብንና በጣም ሊወፍር ይችላል። ከወፈረ ደግሞ ውስጡ ላይ እሳቱ ላይ ደርሰው ይችላል። ስለዚህ ትንሽ ሳሳ ማድረግ አለብን። ይሄው በዚህ መልኩ እንደዚህ በመዳመጫ ዳምጬ በእጃችንን ማስተካከል እንችላለን። ግዴታ መዳመጫ አያስፈልገውም። እኔ ስላለ ነው ያደረኩት። ይሄኛውን ለማወቅ መጠናችን ልክ እንደዚህ ወይንም እንደዚሁ በመጥበሻው ልክ እንዲሆንልን እንዳይተርፍብን እንደዚህ አድርገን ማስተካከል እንችላለን። ልኩን ማወቅ እንችላለን። እንደዚህ የሚስተካከለውን ካስተካከልን በኋላ ቅርጹ የአምባሻ ቅርጽ እንዲኖረው ማለኝ እቃውን ያቀረብኩት እቃ አለ። እሱ ላይ ላስቲክ አልብሼ እንዴት እንደማደርገው ያው ታዩታላችሁ። እንዲለቅልኝ ትንሽ ዘይት አደርግበታለሁ። ዘይቱን ካደረኩ በኋላ ይሄን ላስቲኩ ላይ ላስቲክ የለበሰ ሳህን ነው። እሱን ቅብት ብታድርጌ ሊጤን ወደዚህኛው ወደ ሳህኑ አደርግና እዚህ ላይ ቅርጹን አወጣለሁ ማለት ነው። ለአምባሻ የምንሰጠው ቅርጽ አለ፣ የተለያየ ቅርጽ። እሱን ይሄኛው ስላልተመቸኝ በዚህ በቢላ ይሻላል። በዚህ እንደዚህ ቅርጹን እናወጣና አስተካክለን በምንፈልገው አይነት ቅርጽ ማለት ነው የተለያየ ቅርጽ መስጠት እንችላለን። እንደዚህ ያሳምረን። ለቻናሌ አዲስ የሆናችሁ ዛሬ መጣችሁ ካላችሁ ሰብስክራይብ ያላደረጋችሁ ቻናሌን ሰብስክራይብ እያደረጋችሁ የኢትዮላል ቤተሰብ ሆኑ። ስራዬን ለምታዩልኝ ላይክ፣ ኮሜንት፣ ሼር ለምታደርጉልኝ ከልብ አመሰግናለሁ። አሁንም ይሄን ስራ ከወደዳችሁት እንደተለመደው ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ለአብሮ ቆይታችን ከልብ አመሰግናለሁ። ይሄው እንደዚህ አድርገን ቅርጹን እናስይዛለን። ቀላል ነው ማለት በአጭር ሰዓት ኦቨን ውስጥ እንጋግር ብንል
ከ30 ከ40 ደቂቃ ያላነሰ ያስፈልገናል አንድ አምባሻ ለመጋገር። ይሄ ግን አነሳ አነሳ አድርገን ለችኮላ በተለይ ልጆች ወደውት ነው የተመገቡት። በጣም ቆንጆ ነው። ይኸው እንደዚህ ካስተካከልኩ በኋላ ቅርጹ እንደዚህ ካወጣው በኋላ ልክ መጥበሻዬን እዛው ላይ አደርግና እንደዚህ አስተካክዬ ይኸው በዚህ መልኩ ተስተካክሏል። እዚህ ላይ የብረት ድስት ክዳን ከርነዋለሁ። እንደዚህ ይኸው በስሏል። መብሰሉን የምናውቀው ያው የበሰለ ዳቦ እንደምናውቀው ምጥጥ ይላል ሊጡ። ከላይ ስንነካው ምንም እጃችን ላይ የሚጣበቅ ሊጥ አይኖርም። አሁን ይሄን ዝርግ ሳህን ላይ ገለብጥና ቀስ አድርጌ እንዳይጫነው ወደ ታች እንዳይደረምስብን እንደዚህ አድርገን ይኸው በዚህ መልኩ ቆንጆ ነው የበሰለው። እሳቱን ቅንስ ማድረግ አለብን። እሳቱ ሀይ ላይ ከሆነ ያግለበልበዋል። ይግለበልብና የውስጡ ሳይበስል ከላይ የበሰለ ሊመስለን ይችላል። እሳቱን ግን በደንብ ቅንስ አድርገን አሁን ይሄ የኔ እንትን መጋገሪያዬ ቁጥር አለው እንትኑ ምድጃው ማለት ነው። ምድጃው ቁጥር አለው። በ150 ነው ያደረኩት። ትንሽ እየቆየው ወደ 190 አድርጌዋለሁ። የትንሽ ጨመር አደረኩበት። መጀመሪያ ላይ ግን በ150 ነው የጋገርኩት። ይሄው እንግዲህ እንደምታዩት ነው። ቆንጆ ነው። ጀርባውም ፊት ለፊቱም ቆንጆ ነው የበሰለው። ከልቡ ነው የበሰለው። ምክንያቱም ጊዜ ሰጥቼ እሳቱን ቀንሼ ነው ያደረኩት። በስቶቭ ላይ ስንጠቀም በኖርማሉ በሚዲየም እና በሎው መካከል ብናደርገው ጥሩ ይሆናል። ይሄኛውን ደግሞ የመጀመሪያውን በላስቲኩ ላይ ነው ያደረኩት። ያንን ማድረግ ባንችል በእጃችንም እንደዚህ መጠቀም እንችላለን። እንድታዩት ስለፈለኩ ነው በእጅም ማድረግ እንደሚቻል። ልክ ያወጣነው ቅርጽ እንዳይበላሽብን አድርገን እንደዚህ አስተካክለን ይሄው አሁን ይሄ ተስተካክሏል። በእጃችንም እንደዚህ ማድረግ እንችላለን። ይሄም ይሄው እየበሰለ ነው፣ በስሏል። ያው መብሰሉን በእጃችን እንደነገርኳችሁ ነካ ነካ አድርገን ማወቅ እንችላለን። ይሄንም ልክ በዚሁ ሳህን እንደዚህ እናደርግና እጃችን እንዳያቃጥለን ተጠንቅቀን ይሄው እንዴት እንደሚያምር እንዴት ቆንጆ ሆኖ እንደበሰለ እዩት። ቀስ አድርገን ሸርተት አድርገን እናደርገዋለን። ምንም ከላይ የበሰለ ስለሆነ ሊጥም የሚያጣብቅ ነገር የለውም። ሸርተት ብሎ ይወርዳል። በዚህ መልኩ በቀላሉ ለቡና ቁርስ ማዘጋጀት እንችላለን። ለልጆች ቁርስ፣ መቅሰስ፣ እንዲሁ ዳቦ ሲያምረን አምባሻ እንደዚህ ግግር አድርጎ መመገብ ይቻላል ማለት ነው። ኦቨን ለሌለንም ላለንም ለሁሉም ይሆናል። ይሄንንም እንደዚህ አድርጌ ይሄው በስሏል። ከልቡ ነው የበሰለው። ይሄ ዳርዳሩ ራሱ የበሰለ ነው፣ በስሏል። ከልቡ ነው የበሰለው። ውስጡ ቀስ ብሎ ስለበሰለ ጊዜ ተሰጥቶት ሲበስል ቆንጆ ነው ይበስላል። በቀላሉ እንግዲህ አምባሻ እንደዚህ ተጋግሯል። እስኪ እንደዚህ ቀረብረብ አድርጌ ደግሞ ለቡና ቁርስ ነው እኛ የተመገብነው። ያው ለዓይንም ያምራል። የመጥበሻ አምባሻ ይሄው እንግዲህ ይሄኛው በጀርባው ነው። ሁለቱ ከፊት ለፊት ነው። የተለያየ ቅርጽ ነው የሰጠኋቸው ሁለቱን። ይሄን ይመስላል። እስኪ ልቁረሰውና ደግሞ ቀለል ያለ ነው። እጅ ላይ ራሱ ስናነሳው ቀለል ያለ ቆንጆ አምባሻ ነው። ቆርሼ ደግሞ ላሳያችሁ። ውስጡን ቆርሼ ቀምሼ ያምራል። በጣም ቆንጆ ነው። ሞክሩት። በተለይ ለችኮላ ሰው እየመጣሁ ነው እንግዳ እየመጣሁ ነው ቢለን ለቡና ቁርስ የሚሆነ እንደዚህ ማዘጋጀት እንችላለን በቀላሉ የሚለውን ለማሳየት ነው። እንግዲህ ጥማል ቆንጆ ነው፣ ጣዕሙ ቆንጆ ነው፣ መብሰሉም ቆንጆ ነው። እንዲሁ አይቶ መመስከርም ይቻላል። ይሄን ይመስላልኝ የዛሬው ስራዬ እንግዲህ ይሄን ይመስላል።
በሌላ ስራ እስከምንገናኝ ሀገራችን ኢትዮጵያን ሰላም ያደርግልን። እኛም በያለንበት እግዚአብሔር ጥበቃ አይለየን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።